ልልሽ መጣውኝ የፍቅር አቢ መጣችልኝ አሁን ወርቅ አይደለም ቁንኪነሱ ልቤ ይቅርታ አንዴ ላውራሽ ይችላል ምን ፈለክ እሷን ነበር ላውራት የፈለኩት እሷንም ቢሆን ፍቃድ የምታገኘው ከኔ ነው እሺ ፍቀጅልኝና ላውራ ታወራውልሽ ፍቃድ ሰጪው አንቺ አይደለሽ ገለል በማለት ብቻ ተባበሪ አረ ገለል ልበል ተዳፈርኩኝ መሰለኝ ከልቤ እንደሆነ ከአይኔ እንዳወቀች አይኖቿ ነገሩኝ ለኔስ ደግታለች እውነትም በሆዴ ላልወልደው አርግዤ ናመጣው ጀመረ ከቅፍሽ ገብቼ አቢ ምን አዲስ ምንም ተናካሽ አብሮ ስላለ መፈናፈኛ አላገኘውም ሲጀመር ሴት ላይ ፊት የምትልበት ጊዜ ነበር እስኪ ንገር ሴት ላይ ፊት እንዳልል የሚያደርገኝ ከዚህ በፊት ያሳለፍኩትና የተማርኩበት እድሜ እንጂ ከዚህ በኋላ የሚኖረኝ ወደፊት ህይወት አይደለም ብዙዎቻችን የተቸገርነው መማርና መስራት ባለብን እድሜ ላይ ከአንዷ ሴት ወደ ሌላኛዋ ስንዘልን ቆይና ልክ ትዳር ይዘን ቤተሰብ መመስረቻ እድሜያችን ላይ ስንደርስ ሴቶች ከወንዶች ወንዶች ደግሞ ከሴቶች መራቅን እንደ ብልሃትና እንደ መፍትሄ እንቆጥረዋለን አሁን ሰዓቱ የቁም ነገር ነው ደግሞ የብዙ ትልልቅ ትዳሮች መነሻ እንደዚህ አይነት ድንገተኛ አጋጣሚዎች መሆናቸውን አትርሳ ከራስ ያስበልጬ ላንቺ መጨነቄ በወድሽ እኮ ነው ተቀበይ በቃ አንቺ ግቢ እኔ ሱቅ ደርሼ እመለሳለሁ አብረን ነው የምንሄደው እንዴ አሁን ቡና ምናምን ስትያል ነበር እንዴ በቃ አንቺ ሳታየዝሽ ጠብቂኝ እኔ ደግሞ ቶሎ እመለሳለሁ እሺ ሌላ ካልብሰትሽ አውጥቼ ከጎኔ አረሱን ፈልጋ ነው መሰለኝ ተመልሳ መጣች አልሰስትም ላንቺ ከመጣሽ ወደኔ አሁን ተቀበይኝ ልቤና ተቀበይኝ እህቴ ትንሽ ታካብዳለች ለዛ ነው ጣልጣ መግባት ያልፈለጉት እኔም አጋጣሚ ጓደኛህ ነግረኛል የኔ ጓደኛ ቢኒ ይደነቅ የሚያውቀኝ በቀድሞ ሕይወቴ ማለት እንግዲህ ከዚህ በኋላ ምን ማድረግ እንዳለብህ አንተ አልነግረህም ለቁም ነገር ያድርገው ጓደኛዬ አመሰግናለሁ ቢኒ አቢ የጓደኛዋ ስልክ የለህም